ሰላም ጤና ይስጥልን ውድ የጃ ኢንተርቴይንመንት ዩቲዩብ ቻናላችን ተከታታዮች እንኳን በሰላም ወደ ቻናላችን መጣችሁ ያለን በዛሬው ፕሮግራማችን ላይ ደግሞ ይዘንላችሁ የመጣነው በኢትዮጵያ ውስጥ የሚገኙ 5 እጅግ ውብ ሴቶች የሚበዙባቸው ብሔር ብሔረሰቦችን ከአምስተኛ ጀምረን እስከ አንደኛ ውብ ሴቶች ወዳሉበት ብሔር እንሄዳለን። ስለዚህም እስከ ቪዲዮአችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። ውድ ተመልካቾቻችን ኢትዮጵያ እንደምናውቀው የቆነጃጅት መፍለቂያ ናት። ሙሉ ኢትዮጵያ ውስጥ ያሉ ሁሉም ብሔሮች እጅግ ውብ ናቸው። በተፈጥሮም ሆነ በባህላዊ ዘርፋቸው ሁሉም የየራሳቸው የሆነ ውበት አላቸው። እናም በዛሬው ቪዲዮአችን ላይ በጣም ውብ ሴቶች አሉባቸው የሚባሉትን 5ቱን ብሔሮች እንገልጻለን። ስለዚህም በቀጥታ ወደ ቪዲዮአችን እንግባ። በአምስተኛ ደረጃ ላይ ያስቀመጥንላችሁ ከሀገራችን በቱሪዝሙ ዘርፍ በትልቅነት የሚጠቀሰው ኤርታሌ መፍለቂያው ነው አፋር ነው። አፋር ለሀገራችን ኤርታሌን ብቻ ሳይሆን ያፈለቀው እጅግ ውብ የሆኑ እንስቶችንም ጭምር ነው። በአራተኛ ደረጃ ላይ ያስቀመጥነው ደግሞ ሌላኛው የቆንጆ ሴቶች መፍለቂያ የሆነውን ኦሮሚያን ነው። ኦሮሚያን እንደምናውቀው ብዙ አይነት ባህላዊና ተፈጥሯዊ ውበቶች ያሉ ሲሆን ከነዚህ ውበት ውስጥ አንዱ የኦሮሚያ እንስቶች ናቸው። እነዚህ ሴቶች ውበት ብቻ አይደሉም፣ በሙያቸውም እጅግ ጎበዞች ናቸው። በመስራት ከሚታወቋቸው የኦሮሚያ ባህላዊ ምግቦች መካከል እንደነ አንጮቴ፣ ጨጨብሳ፣ ጭቆ፣ ፋርሾና ቆርሶም የሚጠቀሱ ናቸው። ያኒኮ ገማኬቲ ያኒኮ ሲቢራ ገማኮን ደቢኔ ያጀላሌ ፊራ ኮገራኖ ሰዳቤ ዱበማሊንተራ ዱበማ በሶስተኛ ደረጃ ላይ ደግሞ ያስቀመጥንላችሁ በስራና በታታሪነታቸው የሚታወቁት ህዝቦች መገኛ ከሆነው ከጉራጌ ህዝብ ነው። በጉራጌ ማህበረሰብ ውስጥ በጣም ቆንጆና በጣም አማላይ እንስቶች ይወጣሉ። በዛ ላይ ከጉራጌ አንድ ሴት አገባክ ማለት ህይወት ሰመረ ማለት ነው። ለምሳሌ ክትፎ ወይንም ዱለት ድንገት ካማረህ ከቤት መውጣት ሳይጠበቅብክ ባለበት እጅ የሚያስቆረጥሙ ምግቦችን ታዘጋጅላለች እና ህይወት ሰመረ ማለት አይደል? በሁለተኛ ደረጃ ላይ ደግሞ ያስቀመጥንላችሁ የአክሱም ጽዮን ታቦት ካለበት የአክሱም ሐውልት መገኛ ከሆነው በታሪካዊም በባህላዊም በተፈጥሯዊም እጅግ ማራኪ ከሆነው ከትግራይ ማህበረሰብ ከሚፈልቁት እንስቶቻችን ነው። የትግራይ ሴቶች እንደምናውቀው እጅግ ውብና ማላይ ከመሆናቸው ባሻገርም በሚሰሩት አብዛኛው ኢትዮጵያ ላይ ያልተለመደ እጅግ ጣፋጭ በሆነ ምግባቸው እንደ ጥህሎ፣ ጋህት፣ ስዋና አምባሻ ይታወቃሉ። በአንደኛ ደረጃ ላይ ደግሞ ያስቀመጥንላችሁ በእርግጠኝነት ሁሉም ኢትዮጵያዊ በአንድነት የሚስማማባቸው በታሪካቸው በባህላቸው እናም በእምነት በፍቅር አሰጣጣቸውም የሚታወቁት የአማራ ሴቶች ናቸው። እነዚህ ውብ ሴቶች በቁንጅናቸው የሚያፈዙ ብቻ ሳይሆኑም በሙያቸውና በምግባራቸው ራሱ እጅግ ስማቸው የገነነ ሴቶች ናቸው። በምግብ ዘርፍ ካየናቸው እንደ ዶሮ ወጥ፣ እንጀራ፣ ጥብስ፣ ቅቅል፣ ቀይ ወጥ፣ አልጫ ወጥ ብቻ ባጭሩ ምን ልበላችሁ አብዛኛው የምንመገባቸው ምግቦች ከአማራ ሴቶች ባህላዊ አሰራር እየፈለቁ ናቸው። ወረይሉ ቀምቦልቻ ተይተይሙና ቶብልና የጁ ተይተይሙና መልክተ ጸባይ ነው ተይተይሙና ጋልስ ያበጁ ተይተይሙና አይቻለው ባይኔ ተይተይሙና ጭቀረው በዝና ተይተይሙና ከዘሪ መረጣል ተይተይሙና ወሎ በቁንጅና ተይተይሙና አረነይን ያለም ውድ ተመልካቾቻችን ይህን ቪዲዮ ስለተከታተላችሁን እያመሰገንን በሌላም እንደዚህ አይነት አሪፍና መሳጭ ቪዲዮዎች እንድንገናኝ ሰብስክራይብ እና ላይክ በማድረግ ቤተሰብ እንዲሆኑ እንጋብዛለን።